ዝም ብለህ ከራእይ ወይ የለ ወይ ከእግዚአብሔር ሀሳብ የለ ወይ ከትምህርቱ የለ ወይ እግዚአብሔር ከምናገረው ከምንም ነገር ሳትኖር በዚች ምድር ላይ እኖራለሁ ብለህ ማሰብ ስለምትሄደው መንገድ እግዚአብሔር ሳይነግርህ ዝም ብለህ ነገሮችን በራስህ መሞከር አይደብርም? በእውነት አይደብርም? የፈጠረ ፈጣሪ ያንተ አምላክ እያለ ለእሱ ሳትናገር ራእይ ሳያሳይ ነገሮች ሁሉ በራስህ እየሞከር መጨናነቅ በጣም ነው የሚያስጠላው። ባይደው መሆን ያለብኝ ልንገርህ፣ መሆን ያለብህ ጌታ እግዚአብሔር መጸለይ በህልሜ ወይስ በራእይ ይገልጥልሃል ራሱ። ከዛ በኋላ ያንን ራእይ ተከትለ መሄድ። የኔ ላይፍ ለምሳሌ እንደዛ ነው። እግዚአብሔር ያንንም ነገር ያሳየኛል፣ ያንን ተከትለ ያደርገዋለሁ፣ እሄዳለሁ፣ ይከናወንልኛል። በጣም ክፉ ቀን ያሳየኛል። ያ ክፉ ቀን በጸሎትና በመበርከት ግን አልችልም በማለት እግዚአብሔር ጋር ይሻገራል። ምክንያቱም እኛ ጥገኞች ነና፣ እኛ በእግዚአብሔር ፊት የምንኖር ሰዎች ነና። እወዳችኋለሁ። ወንድማችሁ ነኝ። ቪዲዮውን አሳድጉት እባካችሁ። ላይክ ሼር ማድረግ እንዳትረሱ። ሰብስክራይብ በጣም አስፈላጊ ነው። በጣም ወዳችኋለሁ። መጸለይ፣ ጌታን መቅረብ፣ እሱ መከተል ለእኛ ግዴታ ነው። በጣም ስራ ቦታ ነኝ ያለሁት። ለማንኛውም